ዛሬ የምናጠናቅቀው ይህ ታላቅ ጉባኤ በሀገራችን የፖለቲካና የማህበራዊ ታሪክ ውስጥ አዲስ ምዕራፍ የከፈተ ነው። በሀገራችን የነበሩትንና ያሉትን ጥልቅ አለመግባባቶች፣ ታሪካዊ ስብራቶችና የሀሳብ ልዩነቶች በጠመንጃና በኃይል ሳይሆን በሰለጠነ መንገድ በምክክር ለመፍታት የሚያስችል አዲስ የታሪክ ምዕራፍ ከፍተናል። ይህ ሂደት የኢትዮጵያ ልጆች በመሰረታዊና ሀገራዊ ጉዳዮች ዙሪያ ለዘመናት ያጋጠሟቸውን ያለመግባባትና የሀሳብ ልዩነት ፈተናዎች በኃይል ወይንም በመገፋፋት ሳይሆን በምክክር፣ በመደማመጥ እና በጋራ ጥበብ ለመፍታት እንደሚችሉ በተግባር ያረጋገጡበት አዲስ የፖለቲካ ባህል ነው። በሀገራዊ ምክክር ጉባኤ አሳታፊና አካታች በሆነ መልኩ እንዲካሄድ ተደርጓል። ማንኛውም የህብረተሰብ ክፍል ሳይገለል የሁሉም ድምፅ እንዲሰማና እንዲከበር በትኩረት ተሰርቷል። በዚህ ታሪካዊ ጉባኤ ላይ ከአራቱም የሀገራችን ማዕዘናትና ከመሃል የተውጣጡ 4000 የሚሆኑ ተመካካሪዎች ተሳታፊ ሆነዋል። እነዚህ ተሳታፊዎች ከህብረተሰብ ክፍሎች፣ ከፖለቲካ ፓርቲዎች፣ ከተለያዩ ተቋማትና ማህበራት፣ ከመንግስት አካላት፣ ከታዋቂ ሰዎች፣ ከቀድሞ ታጣቂዎች እንዲሁም ከዲያስፖራው ማህበረሰብ የተወከሉ በመሆናቸው ጉባኤው የመላው ኢትዮጵያ እውነተኛ መድረክ እንዲሆን አድርጎታል። የተከበራችሁ የጉባኤው ተሳታፊዎች፣ ክቡራትና ክቡራን፣ ከሐምሌ 8 ቀን ጀምሮ ነሐሴ 16 2018 ድረስ እየተጠናቀቀ ባለው የኢትዮጵያ ሀገራዊ ምክክር ጉባኤ ሀገራችንን ወደፊት ለማሻገርና ዘላቂ መፍትሄ ለማምጣት በሚያስችሉ በ8 ዋና ዋና አጀንዳዎች ላይ ሰፊና ጥልቅ ምክክሮች ተካሂደዋል። እነዚህ አጀንዳዎች የሀገራችንን መሰረታዊ ችግሮችን የዳሰሱና ለነገዋ ኢትዮጵያ መሰረት የሚጥሉ ናቸው። በዋናነትም በሀገር ግንባታ፣ በመንግስት አወቃቀርና ቅርጽ፣ በፌዴራል ከተሞች፣ በሃይማኖት ጉዳዮች፣ በተቋማት ግንባታ፣ በማህበራዊና ኢኮኖሚያዊ እንዲሁም የአርሶ አደሮችና አርብቶ አደሮች ጉዳዮች፣ በሰላም ግንባታ፣ በሙስናና መልካም አስተዳደር አጀንዳዎች ዙሪያ ሰፋፊ ምክክሮች ተደርገዋል። በእነዚህ ጉዳዮች ላይ የተካሄደው ምክክር ቀላል አልነበረም። ልዩ ልዩ ሀሳቦች ተንጸባርቀዋል። የእይታ ልዩነቶች ተገልጸዋል። በአንዳንድ ጉዳዮችም ጥልቅ የሀሳብ ልዩነቶች ታይተዋል። ይሁን እንጂ የዚህ ጉባኤ ትልቁ ስኬት ሁላችንም በአንድ ሀሳብ መስማማታችን ብቻ ሳይሆን በሀሳብ ልዩነት ውስጥም ቢሆን እርስ በርስ መደማመጥ፣ መከባበር እና ለሀገራችን የተሻለ መፍትሄ በጋራ መፈለግ መቻላችን ነው። እነዚህን አጀንዳዎች መነሻ በማድረግ ኢትዮጵያን አሁን ካለችበት ፈተና አውጥተው ወደ ተሻለና አዲስ ምዕራፍ የሚያሻግሩ እጅግ የላቁና ጠቃሚ ምክር ሀሳቦች መፍለቅ ችለዋል። ለዚህ ታላቅ ስኬት የበቁት ተመካካሪዎች ላሳዩት ከፍተኛ ቁርጠኝነትና የሀገር ፍቅር ምስጋናችን ወሰን የለውም። ሙሉ አቅማችሁን፣ ጊዜያችሁን፣ እውቀታችሁን ለምክክሩ ሰጥታችሁ በኃላፊነት ተመካክራችኋል። ሀሳባችሁን በነፃነት ገልጻችኋል። የሌሎችንም ሀሳብ በትዕግስት አዳምጣችኋል። ከራሳችሁ አመለካከት በላይ የሀገርን የጋራ ጥቅም በማስቀደም ያሳያችሁት ኃላፊነት ለትውልድ የሚተላለፍ ትልቅ ምሳሌ ነው። ለዚህም ኢትዮጵያ ታመሰግናችኋለች። በእርግጥም ኢትዮጵያን ትላለች። ክቡራትና ክቡራን፣ በመጨረሻም ይህ ሀገራዊ ምክክር በዛሬው ዕለት ሲጠናቀቅ ትልቅ ውጤታችን የምክር ሀሳቦች ስብስብ ብቻ አይደለም። ከምንም በላይ በኢትዮጵያ ውስጥ የሚታዩ አለመግባባቶችንና የሀሳብ ልዩነቶችን
በምክክር በውይይትና በመደማመጥ የመፍታት ባህል እንዲዳብር መሰረት የጣለ መሆኑ ነው። ከእንግዲህ ልዩነቶቻችን የመለያያ ሳይሆን የመበልጸጊያ የመመካከሪያ አጀንዳዎችን የሚሆኑበት መንገድ አመላክቶናል። ይህ የጀመርነው የመደማመጥና የመከበር ባህል አብቦና ፈክቶ ለትውልድ የሚሻገር ዘላቂ እሴታችን ይሆን ዘንድ የሁላችንም ጥረትና ቁርጠኝነት ያስፈልጋል። ከዚህ ምክክር ውስጥ ኢትዮጵያን ወደ ተሻለ ነገ ለማሻገር የሚረዱ በርካታ ምክር ሀሳቦች ፈልቀዋል። እነዚህ ምክር ሀሳቦች የተለያዩ ድምጾች፣ ልምዶችና የሕዝብ ፍላጎቶች ውጤቶች ናቸው። ይህንን ታላቅ ሀገራዊ ሂደት ወደሚቀጥለው የተግባር ምዕራፍ ለማስተላለፍና የተገኙት ሀሳቦች ለሀገራችን መሻሻል እንዲውሉ የሁላችንም ትኩረትና ኃላፊነት ይጠይቃል። የኢትዮጵያ ሀገራዊ ምክክር ኮሚሽን በከፍተኛ ጥረት የተገኙት ምክር ሀሳቦች በመንግስትና በሚመለከታቸው አካላት ሁሉ ተግባራዊ እንደሚደረግ ያምናል። ይህ ጉባኤ የአዲስ ባህል መጀመሪያ ነው። በኢትዮጵያ የሚታዩ አለመግባባቶችና የሀሳብ ልዩነቶች በምክክር የመፍታት ባህል እንዲዳብር መሰረት ጥሏል። ከዛሬ በኋላም ልዩነቶቻችን ሊታረቁ እንደማይችሉ ጉዳዮች ሳንመለከት የጋራ መማሪያና የተሻለ መፍትሄ መነሻ ማድረግ ይገባናል። የምንለያይበት ጉዳይ ቢኖርም የምንጋራት አገር አንድ ናት። የምንፈልገውም ለልጆቻችንና ለመጪው ትውልድ የተረጋጋች፣ ሰላማዊት፣ ፍትሃዊት፣ የበለጸገች ኢትዮጵያን ማስተላለፍ ነው። በመሆኑም ዛሬ ከዚህ ታላቅ መድረክ የምንወስደው ከቃላት በላይ ኃላፊነት መሆን አለበት። የጀመርነውን የመደማመጥ መንገድ ማስቀጠል፣ የፈጠርነውን የመተማመን ድልድይ ማጠናከር እና ለልዩነቶቻችን መፍትሄ ሁልጊዜ የምክክር በርን ክፍት ማድረግ የጋራ ተልዕኳችን ሊሆን ይገባል። በመጨረሻም ይህንን ታሪካዊ የሀገራዊ ምክክር ሂደት በስኬት ለማካሄድ አስተዋጽኦ ላበረከታችሁ ለፌዴራልና ለሁሉም የክልል መንግስታት፣ ለአዲስ አበባና ለድሬዳዋ ከተማ አስተዳደሮች፣ ለጸጥታና ደህንነት፣ ለትራንስፖርት፣ ለጤናና ልዩ ልዩ አገልግሎት ሰጪ ተቋማት፣ ከሁሉም በላይ ለተመካካሪዎች፣ ለአመካካሪዎች፣ ለፓነል ኦፍ ኤክስፐርት ቡድን አባላት፣ ለቃለ ጉባኤያዦች፣ ለሚዲያ አጋሮቻችን፣ ለኮሚሽኑ ባለሙያዎች፣ ሰራተኞች፣ ለበጎ ፈቃደኞች፣ ለዓለም አቀፍ አጋሮቻችንና ለሁሉም ድጋፍ ላደረጋችሁ አካላት በሙሉ በኢትዮጵያ ሀገራዊ ምክክር ኮሚሽን ስም ከፍተኛ ምስጋናዬን አቀርባለሁ። ከሁሉ በላይ ይህ የምክክር ሂደት እንዲሳካ ሁላችንንም የረዳንን ፈጣሪያችንን የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ከልብ እናመሰግናለን። ኢትዮጵያ በልጆቿ ምክክርና አንድነት ከፍ ብላ ትኑር። አመሰግናለሁ።